ያልታመነሽ ማን ይታመናል እናቱን ማን ይታመናል ልጁን ከሚስት የሚደበቅ ሚስጥር ካለ በረካ አይኖርም ከሚስቱ የሚደብቀው ሚስጥር ካለው ኡስታዝ ደሞዛችንን እንደብቅ ችግሩን በሶቱን ማሙንም መናገር አለበት ለሚስቱ አንዳንዱ ሰው እኮ ያው የቀውሎም አይናገራል እኮ ቢያመውም የሆነ ነገር ሞባይል ቢጠፋውም ገንዘብ ቢጠፋውም እንደው ሞና ነው ቢባል መናገር ማይፈልጋል ባንዲ በኩል ደግሞ ለምን ነው የማይናገረው ሞባይልን ወሰዱብኝ ከርፋፋ ተተናጋለች እኮ መናገሩ ጥሩ ነው ደስተስ ያ ስለሚፈራ ምን ያሰብክ ነው ቀድ ላቀ አላህ ቀደረው ተው ቀልብህን ማን ወሰደብህ አንተ ሌላ ኮንክ ችግር የለም እንኳን እንዲና መጣህ አትለኝም ያው ትተንከራፈፍ ነው ሶስት ማቻጣውት ያንተ ነገር የማይናገር ይሄ መሆን የለበትም ነብያችን እኮ ሰለላሁ ዐለይሂ ወሰለም የቀኑላቸው ያጋጠማቸው እንጂ ግን ነግሩ ነበር ለኸዲጃ ይቀራ ሲመጣ እንግዲህ የትል ማዕረግ አልተነገራቸው ዱብዲያ ነው አነገሯት እሷም የበኩሏን አረጋች አብሽራለች ስለዚህ ሚስጥርህን ለሴት አትንገር ሴተማመን የጃሂልያ አፍሪካ ውስጥ የነበረ ነው እና